ሰላም ጤና ይስጥልኝ። የደቡብ ሜድ ነው። እንኳን ወደ ደቡብ ሜድ በሰላም መጡ። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክሮችን ከፋፍላለን። እኔ ደቡብ ነኝ። አብራችሁን ቆዩ። የደቡብ ሜድን ላይክ፣ ሰብስክራይብ በማድረግ ይጀምሩ እንላለን። በአንድ ቀን አንድ ካሮት ብቻ መመገብ የእይታችንን እንደሚያሳምር፣ ቆዳን እንደሚያስጎላ እና አልፎ ተርፎ ለካንሰር ተጋላጭነትን እንደሚቀንስ ያውቃሉ? ዛሬ ለዚህ ምላሽ ይዘናል። እንግዲህ ሳይንሳዊ ጥናቶችንና በጥናት የተገኙ የካሮት ጥቅሞችን አብረን እናያለን። የመጀመሪያው ቁጥር 1 ላይ ካሮት ከሚሰጠን ጥቅሞች ውስጥ የሱፐርቪዥን ማበልጸጊያ ወይም ደግሞ የእይታን የማበልጸግ ስርዓት ነው። ካሮት በቤታ ካሮቲን የበለጸገ ሲሆን ይህም ኃይለኛ አንቲኦክሲዳንት ባህሪ አለው። ይህ አንቲኦክሲዳንት ባህሪነቱ ወደ ሰውነት ከገባ በኋላ ቤታ ካሮቲን የነበረው ወደ ቫይታሚን ኤ ይቀየራል ማለት ነው። ይህ ቫይታሚን ኤ መቀየሩ ደግሞ ወደ ሰውነት ከገባ በኋላ ቤታ ካሮቲኑ ወደ ቫይታሚን ኤ ተቀይሮ በአይን ውስጥ ላለው የሮዶፖሲን ሞለኪውል ዝቅተኛ ብርሃን የሚታይበትን ጊዜ ለማየት ይረዳል ማለት ነው። ቫይታሚን ኤ እጥረት በዓለም ዙሪያ ባሉ ህጻናት ልንከላከለው የምንችለው ግን አይነ ስውርነትን ሊያስከትል እንደሚችል ይታወቃል። ስለዚህ በሰውነታችን ውስጥ ቤታ ካሮቲኑን ወደ ቫይታሚን ይቀይራል። ይህም ለእይታ ጠቃሚ ነው ማለት ነው። ካሮት በየቀኑ መመገብ የሌሊት እይታን በማሳደግ የእይታ እድሜያችን በመጨመር ይታወቃል ማለት ነው። ይህም ማለት የማኩላር ዲጀነሬሽንን ይጨምራል። ማኩላር ዲጀነሬሽን የሚከሰትበትን እድሜ ይጨምራል ማለት ነው። በአጠቃላይ የማየት ስፋታችን ይጨምራል ማለት ነው። ሁለተኛ ደረጃ ተፈጥሯዊ የቆዳ ፍካትን ይጨምራል። ካሮቶች እንደ ቤታ ካሮቲን፣ ሉቲን እና ዚአክሲቲን ያሉ ከፍተኛ መጠን ያላቸው አንቲኦክሲዳንቶች ይዟል። እነዚህ አንቲኦክሲዳንቶች ቆዳን ከአልትራቫዮሌት ሬይ ጨረር ከመጎዳት ይከላከላሉ። እንደ መጨማደድ ያሉ በቆዳችን ላይ ሊከሰቱ የሚችሉትን እና ደግሞ ከእድሜ ጋር ተያይዞ በእርጅና ምልክቶችን ይቀንሳሉ። ጤናማ ቆዳ ቀለም እንኳን ሳይቀር ሊለውጡ ይችላሉ። እንደውም እንደ ካሮት ያሉ በካሮቲኖይድ የበለጸጉ ምግቦች የሚበሉ ሰዎች ተፈጥሯዊ የሆነ ወርቃማ ብርሃን እንደሚፈጠር በሳይንስ ተረጋግጧል። እንዲሁም በአንድ ዩኒቨርሲቲ ላይ በተደረገ ጥናት ይህ ተረጋግጧል ማለት ነው። በሶስተኛነት ደረጃ ካሮት ከሚሰጠን ጥቅሞች ውስጥ በሽታ መከላከል ስርዓትን ማጠናከር። እንዴት ያጠናክራል ከተባለ አንድ ካሮት በየቀኑ ከሚፈልጉ የቫይታሚን ሲ 10 ገደማ ሊያቀርብ ይችላል። ቫይታሚን ሲ ደግሞ እንደሚታወቀው ነጭ የደም ሴሎችን የማምረት ይጨምራል ማለት ነው። ሴሎች የሰውነት በሽታ መከላከልን ይጨምራሉ፣ የታወቀ ነው። እንደ አንቲ ኦክሲዳንት ሆኖ ይሰራል ማለት ነው። ሰውነት ቁስሎችን በፍጥነት እንዲፈወሱ ይረዳል። ጠንካራ የበሽታ መከላከል ስርዓት ማለት ጥቂት የህመም ቀናት እንዲኖርና ከተለመዱ ጊዜዎች በተሻለ መልኩ ካሮት የሚመገቡ ሰዎች በሽታ የመከላከል አቅማቸውን ይጨምራል። በአራተኛነት ደረጃ የልብ ህመም ስጋትን ይቀንሳል። ካሮቶች በፖታሺየም ሶዲየም መጠንን ሚዛን በመጠበቅ እንደ ደም ስሮች ለማዝናናት እንዲሁም ደግሞ የደም ግፊትን በመቀነስ ይታወቃሉ። ይህም ማለት ፋይበር በውስጣቸው ፋይበር ስላለው ከመጥፎ ኮሌስትሮል ወይም ደግሞ ኤልዲኤል ጋር ተያይዞ የሚመጣውን ችግር ከሰውነታችን ውስጥ ያስወግዳል። አንድ ካሮት በፋይበር የበለጸገ ምግቦች የሚመገቡ ሰዎች እስከ 20% ለልብ ህመም የመጋለጥ እድላቸውን ይቀንሳል። በአምስተኛነት ደረጃ የጸረ ካንሰር ባህሪ። ካሮት ከሚሰጡ ጥቅሞች ውስጥ ጸረ ካንሰር ባህሪያት አለው። ካሮቶች የፍሎኖይድ እና የፖሊአሲቲሊን ዋነኛ ምንጮች ናቸው። እነዚህ ውህዶች ደግሞ የጸረ ካንሰር ባህሪ አላቸው። የፍሎኮኖይል ካንሰር ህዋሳት እድገትን ይቀንሳል። በተለይ በአንጀትና በጡት ካንሰር ቤታ ካሮቲን የኦክሲዳይዝ ጭንቀትን ይቀንሳል። ይህ የካንሰር ዲኤንኤ በመበታተን ይታወቃል ማለት ነው።
ካሮት በኦሪጂን ኦፍ አግሪካልቸር ኤንድ ፉድ ኬሚስትሪ ላይ በተደረገ ጥናት እንዳሳየው የካሮት ጭማቂ ለካንሰር ተጋላጭነትን በእጅጉ እንደሚቀንስ አሳይቷል ማለት ነው። በስድስተኛ ደረጃ ካሮት ከሚሰጠን ጥቅሞች ክብደት ለመቀነስ ይረዳል። ዝቅተኛ ካሎሪ ይዘት ለምሳሌ ከ41 ግራም ከፍተኛ ፋይበር ያለው ካሮት ክብደትን ለመቀነስ ለሚፈልጉ ሰዎች ምርጥ መክሳትን ያስከትላል። ረዘም ላለ ጊዜ ሙሉ የምግብ የተመገበን ሆነን እንዲሁም ደግሞ ሆዳችን ሙሉ ሆኖ እንዲሰማን ያደርጋል። ይህም የምግብ በውስጡ ባለው የፋይበር ይዘት የምግብ መፈጨትን ያስተካክላል እንደማለት ነው፣ ባላንስ ያደርጋል። ይህም ማለት ፋይበር ለጨጓራ ውስጥ ለምግብ መፈጨት የካሎሪ ባነሰ እርካታ እንዲሰማዎት ያደርጋል። በዚህ ምክንያት በትንሽ ካሎሪ ከፍተኛ ምግብ ፍላጎት ባለው የፋይበር ይዘት የበላ መስሎ እንዲሰማን ያደርጋል ማለት ነው። በሰባተኛነት ደረጃ ካሮት ከሚሰጠን ጥቅሞች ውስጥ የስኳር መጠንን ያመጣጥናል። ካሮት ጣፋጭ ጣዕም ቢኖረውም ዝቅተኛ የግሊሲሚክ መረጃ ጠቋሚ በውስጡ ይዟል። ይህም ጂ19 አካባቢ ማለት ነው። ይህ ማለት ደግሞ ስኳር ወደ ደም ውስጥ ቀስ ብሎ ይለቃል፣ እንዲሁም ደግሞ ድንገተኛ የስኳር ምልክቶችን ያስወግዳል። ስኳር በሽታ ለመቆጣጠር ወይም ለመከላከል ለሚፈልጉ ሰዎች ፍጹም መፍትሄ ነው። በስምንተኛነት ደረጃ ካሮት ከሚሰጠን ጥቅሞች ውስጥ የምግብ መፈጨት ጤናን ይጨምራል። አንድ መካከለኛ ካሮት 2 ግራም ፋይበር ይዟል። ይህ ማለት ለቦርጭ እንደመቀነስ እንዲሁም ደግሞ ክብደትን ለማመጣጠን ይረዳል። የአንጀት እንቅስቃሴን ቀለል ያደርጋል። ጤናማ የአንጀት ማይክሮቦይም ወይም ደግሞ እነዚህ ማይክሮ ኦርጋኒዝም በሰውነታችን ውስጥ ያሉት ጠቃሚና ጠቃሚ ያልሆኑ ማይክሮ ኦርጋኒዝሞችን ጠቃሚዎቹን ለመደገፍ ይጠቅማል እንደማለት ነው። እንግዲህ ካሮትን አዘውትሮ መመገብ የሆድ ድርቀትንና የምግብ መፈጨት ችግርን ኢሪተብል ባውል ሲንድሮም ወይም ደግሞ IBS ለመከላከል ይጠቅማል። በዘጠኝነት ደረጃ ካሮት ከሚሰጠን ጥቅሞች ውስጥ የአእምሮ ጤናን ይጠብቃል። ካሮት የሉቲን የበለጸጉ ናቸው። የአእምሮን እብጠትን ይቀንሳል፣ እንዲሁም ደግሞ የማስታወስ ችሎታን ይጨምራል። ይህ ማለት በአንድ ዩኒቨርሲቲ ላይ በተደረገ ጥናት እንደሚያሳየው በሉቲን የበለጸጉ ምግቦች ከእድሜ ጋር ተያይዞ የሚመጣን የማስታወስ ችሎታን እንደሚጨምሩ አመላክተዋል። በ10ኛው ደረጃ ለአጥንት ጥንካሬ ይጠቅማል። ካሮት አነስተኛ ነገር ግን ከፍተኛ መጠን ያላቸው ቫይታሚን K1፣ ካልሲየም እና ፎስፈረስን ያቀርባል። እነዚህ ንጥረ ነገሮች ደግሞ ጠንካራ አጥንትን ለመመገብና የአጥንት ጥንካሬን ለረጅም ሰዓት ለማቆየትና ከእድሜ ጋር ተያይዞ የሚመጣ የአጥንት ጥንካሬን ለመቋቋም ይረዳሉ። በተለይም ከእድሜ እየገፋ ሲሄድ የኦክሲቶሲን መጋለጥ ዕድልን ይቀንሳል። የቀን ካሮትን ልማድ ማዳበር ለዚህ ሁሉ ጥቅም ይሰጣል ማለት ነው። ይህን ያውቁ ኖሯል? ለምሳሌ በሁለተኛው ዓለም ጦርነት ወቅት እንግሊዝ ፓይለቶች ብዙ ካሮት ስለበሉ የጀርመን አውሮፕላኖች በምሽት የማየት ዕድልን ይጨምራል ብሎ ያምኑ ነበር። ይህ ማለት እነሱ የራዳር ቴክኖሎጂ እየተጠቀሙ መሆኑን ላለማሳወቅ እንደዚህ ብሎ ያስወሩ ነበር ማለት ነው። ብዙ ካሮት መብላት ካሮቶሚያ ወደሚባል በሽታ ሊያመራ ይችላል። ቆዳውን ወደ ትንሽ ብርቱካናማ ይለውጣል። ምንም ጉዳት የሌለውና ሊቀለበስ የሚችለው ነገር ግን በእርግጠኝነት ከልክ በላይ ከመጠቀም የመጣ በሽታ ነው ማለት ነው። ስለዚህ ልከኛ ቁልፍ ነው። በቀን ከ1 እስከ 2 ካሮት መመገብ ጠቃሚ ነው። ከዛ በላይ ከሆነ ግን ጠቃሚ አይደለም። ስለዚህ በዚህ ቪዲዮ ላይ ያላችሁን አስተያየትና ኮሜንት በታች ማስቀመጥ ይቻላል። ደቡብ ሜድ እናመሰግናለን። መልካም ጊዜ እንላለን። ከደቡብ ሜድ ጋር መልካም ጊዜ